ሰላም ነው አባቴ። ወጣቱ አሁን በአሁን ጊዜ ያሉ ወጣቶች ትልቁ ድክመታቸው ምንድነው ብለው ያስባሉ? ለኛ ሞባይል። እሺ አመሰግናለሁ። በጣም ደክሞኛል ግን መሞከር አለብኝ። በቃ መሞከር አለብኝ። ሙከራዬ መቀጠል አለብኝ። የራሱ ድክመት ነው ይሉኛል። አዎ እርግጥ ይሉኛል ብዙ ሰዎች ይላሉ። እየቀዳኸኝ ነው አይደል ያለው? እየቀዳኸኝ ነው ያለው። እኔ ዩቲዩብ ላይ ነው የምሰጡ ይማሩ ወጣቱ በጣም ይጠንክር ነው ማለት። እሺ አመሰግናለሁ። እኛ ካሜራ እንፈራለን መሰለኝ ሀበሾች ካሜራ ማርያምን እንፈራለን። በጣም ነው የምንፈራው። እሱ ጋር ምን አይነት ቦታ አለ? ይከብዳምናችሁ ወይ? ዛሬ ይሄው መንገድ ላይ እገኛለሁ። እንደዚህ ያማረ ቦታ ላይ እገኛለሁ። የሰፈር ነው ታውቁታላችሁ? ይሄን ሰፈር ታውቁታላችሁ? እንደምታዩት ስትሪት መንገድ ዳር ላይ ነኝ። ወደ ቅድስተ ማርያም አካባቢ ማለት ነውና ስትሪት ኢንተርቪው ለማድረግ ወጥቻለሁ። ሰዎቹ በጣም ነው የሚያስፈሩት። ማርያም ሰው በጣም ነው የሚያስፈራው። ላሳያችሁ እስቲ 1 2 3 እና ሰው በጣም ነው የሚያስፈራው። ኮንተንታችንን እንሰራለን ማለት ነው። ትልልቅ ሰዎችን ካገኘን እንጠይቃለን፣ ኢንተርቪው እናደርጋለን። ካሜራማን ቢኖረኝ አሪፍ ነበርና ግን ካሜራማን የለኝም። እንደዚህ ማይኬን ይዤ እንደዚህ ካሜራዬን ይዤ ጽድት ያለ ቪዲዮ እንሰራለን ዛሬ። እስቲ ስንት ሰው ፈቃደኛ ይሆንልኛል ወይስ እንዲሁ በባዶ ለፍቼ ከስራ ነው የወጣሁት። በጣም ደክሞኛል። እስቲ አንድ አባት አለው እዛ ጋር እንጠይቃቸው እስቲ እኚህን አባት እንጠይቃቸው። ሰላም ነው አባቴ? ዞር ብሎ የሚያየኝ እንኳን የለም። በጣም ነው የሚያስፈራው ምናምን። ሰላም ነው አባት? አሸናፊ ይባላል። ከኖኪ ቻናል ነው የመጣሁትና አሸናፊ ይባላል። ከኖኪ ቻናል ነው የመጣሁት። ከኖኪ ቻናል ከዩቲዩብ ነው የመጣሁትና ትልልቅ ሰዎችን የህይወት ልምዳቸውን ጠይቃለሁ ለወጣቱ ትውልድ ስለሚጠቅም። ምናምን አልተዘጋጀው ማለት በዘጋጀው ቀላል ጥያቄ አይደለም። ወደ 500 ምናምን ነበር። ኦኬ ገጽ ጽፋለሁ ይላል። ኦኬ የምን ገጽ ነው? ምንድነው ጥያቄው? እኔ ስለ ወጣቱ በአሁን ጊዜ ያሉ ወጣቶች ትልቁ ድክመታቸው ምንድነው ብለው ያስባሉ? አይነሳ ለኛ ሞባይል። እሺ አመሰግናለሁ። እና እኛ አባት ምናምን መጽሐፍ ልጽፍ ተዘጋጅቼ ነበረ ምናምን አሉ። ግን ስጠይቃቸው በዚህ ጊዜ ያሉ ወጣቶች ትልቁ ድክመታቸው ምንድነው ብዬ ስጠይቃቸው ሞባይል ስልክ እንዳያችሁት ነው። እስቲ ደግሞ ሌላ እስቲ የሚቀናኝ ማን ነው? እኔ ሰውም እየታየኝ አይደለም። ምክንያቱም ትኩረቴ ካሜራዬ ላይ ነው። በቃ ጽድት ያለ ቪዲዮ ለመልቀቅ እሞክራለሁ። እስቲ ጋይሶች ዛሬ ደግሞ ፈተና ነው። 12ኞች እየተፈተኑ ናቸው መሰለኝ። ብቻ ናቸው መንገድ ላይ ያሉት እነሱ ብቻ ናቸው። ትልልቅ ሰዎች ራሱ የሉበት ነው። ወጣቶችን ልጠይቅ እንዴ? ወጣት ይጠየቅ እንዴ? ወጣት ከስራ ነበር የወጣሁት። በጣም ደክሞኝም ግን ለምን ቪዲዮን ሳልሰራ አልውልም ብዬ ቪዲዮ ከመስራት ካቆምኩት ብዙ ጊዜ ሆኖኛልና ለምን ዛሬ አልሰራም ብዬ ነው የወጣሁት። በጣም ደክሞኛል ግን መሞከር አለብኝ። በቃ መሞከር አለብኝ። ሙከራዬ መቀጠል አለብኝ። ምን አባት ሲል ጠይቃቸው ዝም ብዬ እስቲ ሰላም ነው አባቴ? እንዴት ነው? ትልልቅ ሰዎችን የህይወት ልምዳቸውን ጠይቃለሁ ለወጣቱ ትውልድና ከኖኪ ቻናል ላይ የመጣሁት አሸናፊ ይባላለሁ። ፈቃደኛ ከሆኑ 3 ደቂቃ ብቻ ላናግሩት። በአሁን ጊዜ ያሉ ወጣቶች ትልቁ ድክመታቸው ምንድነው ብለው ያስባሉ እርሶ? ደካማ ጎናቸው የአሁን ጊዜ ያሉ ወጣቶች ቢያውቁ የሚሉት ነገር ምንድነው? ምንድነው? ምን ድክመት አላቸው? መማር ነው አለመማር ነው። ኦኬ ቀጣዩ ደግሞ ብዙዎቻችን በይሉንታ ምክንያት ሰዎች ምን ይሉኛል በሚል ምክንያት ከህልሞቻችን ወደ ኋላ እንቀራለንና ይሉንታ እርሶ ጋር ምን አይነት ቦታ አለው? እንዴት
ብዙዎቻችን በይሉንታ ምክንያት ሰዎች ምን ይሉኛል በሚል ምክንያት ከህልሞቻችን ወደ ኋላ እንቀራለንና ይሉንታ እርሶ ጋር ምን አይነት ቦታ አለ? ይጎዶታል? ግጦትነት ነው የራሱ ድክመት ነው ይሉኛል። አዎ እርግጥ ይሉኛል ብዙ ሰዎች ይላሉ። እየቀዳኸኝ ነው አይደል ያለው? እየቀዳኸኝ ነው ያለው። ምን ችግር አለው? ይበቃል። እሺ እኔ ዩቲዩብ ላይ ነው የምሰራው። ለወጣቱ ትውልድ አስፈላጊ የሚለውን ነገር አስተላልፋለሁ። ዩቲዩብ ላይ ነው የምሰራው። መማር ነው ሰንፍና ይቅር ይማር፣ ጥሩ ውጤት ያምጣ። ይሄ ነው ለትውልድ ማስብ። እርስዎ ወጣት በነበሩበት ጊዜ ባሳካውት ብሎ የሚመኙት ነገር ምን ነበረ? ማግኘት፣ መደሰት፣ ከፍ ማለት ይሄን በወጣትነት የሚፈልገው። በአጠቃላይ አሁን የአሁኑ ወጣት ማስተላለፍ የሚፈልጉት ነገር ቢያውቅ የሚሉት ነገርስ አለ? እኔ የምለው ይደሰቱ፣ ይማሩ፣ ወጣቱ በጣም ይጠንክር ነው የምለው። እሺ አመሰግናለሁ። እሺ አባቴ አመሰግናለሁ። እና ጠየቅኳቸው እንዳያችሁ ጠየቅኳቸው። እኛ ካሜራ እንፈራለን መሰለኝ ሀበሾች ካሜራ ማርያምን እንፈራለን፣ በጣም ነው የምንፈራው። እና በቃ እንዳያችሁት ነው ያሉት ነገር ይደሰቱ ይማሩ ነው ያሉትና እናንተስ እስቲ ምን አላችሁ? ምን አሰባችሁ ጋይሶች? እስቲ በዚህኛው መንገድ ሞክሬ ነበረ። በዚች መንገድ በጣም ነው መንገዱ የሚያምረው። አያችሁ መንገዱ በጣም ነው የሚያምረው። መንገድ መቅረጽ ሆነብኝ እኮ ሰው አጣሁ። ትልልቅ ሰዎችን አጣሁት። እኔ ሰው ፍለጋ መኪና እንዳይበላኝ ጋይዞች እስቲ እንሞክር። አረ ትልልቅ ሰው የለም። በስመ አብ። እና መንገዱ ያምራል። ትልልቅ ሰው እንፈልጋለን፣ እንጠይቃለን። እስኪመጡ እስቲ ሰው እስኪመጣ ድረስ እዚህ ጋር እንጠብቃለን። ካገኘው ደግሞ ጠይቃለሁ። መጠየቄን አላቆምም። ማርያም ፈርቼ አላቆምም። መንገዱ ደግሞ እንዴት ነው የሚያምረው! በስመ አብ። አንድ አባት እዚህ ጋር ተቀምጧል። ምን እየሰሩ እንደሆነ አላውቅም። እስኪ እንሞክር እስቲ ለጠይቃቸው። የመጨረሻ ቪዲዮ ነው የሚሆነው። ጠይቃቸውና ፈቃደኛ ማይሆኑ ከሆነ ሰላም ነው። ተኛ አባት እንዴት ነው? አሸናፊ ይባላል። ከኖክ ቻናል የመጣሁትና ትልልቅ ሰዎችን የህይወት ልምዳቸውን ጠይቃለሁ ለወጣቱ ትውልድ ስለሚጠቅም። ፈቃደኛ ከሆኑ 3 ደቂቃ ብቻ ላናግሮት። ብዙዎቻችን በይሉንታ ምክንያት ሰዎች ምን ይሉኛል በሚል ምክንያት ከህልሞቻችን ወደ ኋላ እንቀራለንና ይሉንታ እርሶ ጋር ምን አይነት ቦታ አለው? እሺ ችግር የለውም። እሺ ፍቃደኛ ሊሆኑ ቻሉ። ፍቃደኛ ነው አልሆኑልኝ። ጥያቄ ነው ይሁን ካሜራ ስለሚፈሩ ይሁን አይ ዶንት ኖ ለምን እንደሆነ አላውቅም። ግን ያው እንሞክር እስቲ። የሰው ፊት በጣም ነው ያስፈራው። በዚህ ጋይሶች እንግዲህ ቅድም እንዳያችሁት ሞክሬ ፍቃደኛ ሊሆኑልኝ አልቻሉም። ብዙ አባቶችን ለመጠየቅ ሞክሬ ነበረ። እኔ መሞከሬን አላቆምኩም፣ እየቀጠልኩ ነው። ፍቃደኛ ሊሆኑልኝ አልቻሉም። ያው ለምን እንደሆነ አላውቅም። የካሜራ ፍርሃት ይሁን ወይ የጥያቄ ጥንካሬ ይሁን አላውቅምና እስቲ ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ደግሞ መልካም ቆይታ እላችኋለሁ። ቀጣይ እርግጠኛ ነኝ ፍቃደኛ ይሆናሉ። የተለያዩ ብዙ ሰዎችን ስለምጠይቅ ፍቃደኛ ይሆኑልኛል ብዬ አስባለሁ። እና እንዴት አያችሁ ሐሳባችሁን? እዚህ ሰፈር ብትሄድ እንዲህ አይነት ጥያቄ ብትጠይቅ እንዲህ ብትሉኝ ብላችሁ ኮሜንት አድርጉልኝ። እኔ ፍቃደኛ ነኝ እናንተ ያላችሁበት ለመሄድና ሰብስክራይብ በማድረግ ደግሞ ቤተሰብ ይሁኑ። የሰውን ፊት ሳልፈራ ሞክሬያለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ እላችኋለሁ። ወዳችኋለሁ።